ሰላም እንዴት ናችሁ? ዛሬ ደግሞ አዲስ ታሪክ ይዤላችሁ መጥቻለሁ። አብራችሁ ሰላም እህቴ እንዴት ነሽ? ዛሬ ግን ልቤ በጣም ስለደከመኝ የምነግረው ሰው ስለጠፋኝ ነው ታሪኬን ላካፍልሽ የወደድኩት። ስሚኝና ካለሽበት ሆነሽ አጽናኘኝ። ከሀገሬ የወጣሁት ቤተሰቦቼን እረዳለሁ፣ ራሴን እለውጣለሁ ብዬ በብዙ ተስፋ ነበር። ግን ያሳለፍኩት መንገድ ከጅምሩ ገሃነም ነበር። ያንን ሁሉ በረሃን ያንን ሁሉ አስፈሪ ባህር ስሻገር ሞትን አይን በባህር ውስጥ ሲቀሩ ስንት ሬሳ እያለፍኩ እዚህ የደረስኩት በፈጣሪ ተአምር ብቻ ነው። ልክ እንደኛ ግን አንዳንድ ጊዜ ያን በረሃ ላይ ለምን አልቀረሁም ብዬ ራሴን እጠይቃለሁ። ስማ ምክንያቱም እዚህ መጥቼ የምኖረው ኑሮ ከሞት ያልተሻለ ስቃይ ሆነብኝ። እውነት ለመናገር ሞት ከምንም አይወዳደርም። እኔ እንደሞት የምፈራው የለኝም። እዚህ ሀገር ከመጣሁ ጀምሮ አንድም ቀን ለፍቼ አልቀናኝም። ቀን ከሌሊት እሰራለሁ፣ ሰውነት እስኪዝል ድረስ እደክማለሁ። ግን የማገኘው ብር እጄ ላይ አይበረክትም። ከፍዬ የማልጨርሰው ዕዳ የማልወጣው ማጥ ውስጥ ነው ያለሁት። እውነት ለመናገር እንደ ምክር ግን እዚህ ሀገር ብር አትበደሩ። ከማንም ሰው ቢሆን ምን ቢቸግራችሁ በቃ አትበደሩ። ማረኝ አይ የማላለቅስበት ሌሊት የለም። የሚያሳዝነው ደግሞ ከቤተሰቦቼ ጋር ያለኝ ግንኙነት እኔ እዚህ በጭንቀት እና በስቃይ እንደምንም አያይልኝም። ስደውል ምላከች ነው የሚሉት። እህቶቼ እንኳን የኔን ስቃይ ከመረዳት ይልቅ እርሳቸው ጌጥ ብቻ ነው የሚያወሩኝ። እውነት ለመናገር እንዳይጠፋብኝ እንጂ አብዛኛው ሀገር ያለን እህቶች የራሳቸውን ፍላጎት ነው የሚያስቀድሙት። ለራሳቸው የሚስማማቸው ከሆነ ምንም ነገር ያስደርጓቸው። ደውሎ ብቻ ሰርግ አለብኝ፣ ፀጉሬን የምሰራበት፣ ማኔር የምገዛበት፣ የጓደኛዬ ሰርግ አለ፣ የጓደኛዬ ድግስ አለ ነው የሚሉት። እህቴ መቼ ታገባለች፣ እህቴ መቼ እንደዚህ ትፈልጋለች ብሎ አይጠይቀውም። ስለዚህ ለእናት ለአባትሽ ብቻ አርጊ። እህት ወንድም ምናምን ሁሉም ራሱን ችሎ ይሄድ፣ ግዴታ የለብሽም። እሽን ጨርስ። የት ላይ ነበር ያቆምኩት? የሚያወሩኝ አለቀብኝ ግዢልኝ ከማለት ውጭ እንዴት ነሽ ደከመሽ ወይ የሚል ጥያቄ የለኝም። ልክ እንደ ሰው ሳይሆን እንደ ብር ማተሚያ ማሽን ነው የሚያዩ። ቤተሰብ መሀል ሆኜ ብቸኛ በሰው ሀገር ሆኜ ባይተዋር ሆንኩኝ። ሰው ይሆንልኝ ብዬ የልቤን ስቃይ ያቀልልኝ ብዬ ፍቅረኛ ያዝኩ። በቃ አሁን አረፍኩ፣ የሚረዳኝ ሰው አገኘው ብዬ በየዋህነት ልቤን ሰጠሁት። ግን እሱም ቢሆን ካለኝ የዋህነት ለሰው ካለኝ የተነሳ ሊጫወትብኝ እንጂ ሊያዝንልኝ አልመጣም። ሲጀምር በማዘን ፍቅር አይሆንም። ወንድ ልጅ ሲያፈቅርሽ ነው እንጂ አዝኖልሽ ህይወትሽ ውስጥ ምንም አይሰራም። የት ነበር ያቆምኩት? ሊጫወትብኝ እንጂ ሊያዝንልኝ አልመጣም። በሚያሳዝን ሁኔታ አሳልፎ ሰጠኝ። ብቸኝነት ላይ ቁስል ጨምሮብኝ ሄደ። ዛሬ ላይ በቃኝ፣ ደከመኝ። ከሰውም ከኑሮም ተስፋ ቆርጫለሁ። የሚሰማኝ የለም፣ የሚረዳኝም የለም። ምር በጣም ያሳዝናል። እውነት ለመናገር ይሄ አብዛኛው አረብ ሀገር ያለን ታሪክ ነው። ምክንያቱም ለፍተን መጥተን ከዚህ ከደረስን በኋላ ቤተሰብ ነው የምንረዳው። ለራሳችን የሚሆን ነገር የለንም። ወደ ህይወታችን የመጣው ወንድ ሁሉ ትክክለኛውን እንዲመስለናል። ልባችንን እንሰጣለን ቶሎ ማለት ልክ አማራጭ እንደሌለን ነው የምንሆነው። ልክ የሆነ ሰው መቶ ካወራን ተስገብግበን ያ ሰው ላይ እንሰፍራለን። ግን ትንሽ ቆይቶ ብንል ደግሞ ፈጣሪ ለኛ ያለውን ትክክለኛ ሰው ያመጣልናል። የማንም ሰው መሞከሪያ መሆን አይጠበቅብንም። ማንም ሰው እኛ ላይ ፕሮሰስ አድርጎ እንዲያልፍ አንፍቀድለት። ገባችኋ? የሆነ ልክ እኛ ጋር ይመጣን ከዛኛ የእሱ ማለፊያ መሰላል ነው የምንሆነው አብዛኛው ውዶች። እና እውነት ለመናገር እንደ ለቤተሰብ ለእናት ለአባት እርዱ፣ አግዙ። ለፍቅረኛ ለአጎት ልጅ
እነሱ ሊዘንጡ እነሱ ሊያምርባቸው ነው። እኛ ግን ከዚህ የሰላሳ ብር እንጀራ አምጥቶ መብላት በጣም ከባድ መስሎ እየታየን ከዛ በኋላ እነሱ ግን ኢትዮጵያ ሆኖ ዘና እያሉ ምናምን ከኛ በላይ ነው የሚበሉት፣ ከኛ በላይ ነው የሚያምርባቸው። እኛ ከዚህ የሰላሳ ብር እንጀራ እናመጣም፣ እነሱ ከዛ በቃ የ20 ሺህ ብር ምናምን ፍየል እንዲያርዱ ብር እንልክላቸዋለን ለበዓል እያለን እና አንዳንድ ጊዜ ለራሳችን መኖር አለብን። መቼ እንደምንሞት አናውቅም። ሰው ለራሳችን መኖር አለብን። ለራሳችን የሚያስደስተን ማድረግ አለብን። የሚመቸንን ነገር በቃ አደጋ ላይ በማይጥልና ህይወታችንን በማያበላሽ መልኩና እታችን ደግሞ እግዚአብሔር ላንቺ ያለውን ባል ይስጥሽ፣ ላንቺ ያለውን ፍቅረኛ፣ ላንቺ ያለውን ጓደኛ፣ ቤተሰቦች የማይረዱሽ ከሆነ እናት አባት ወንድምም ቢሆን አመሰግናለሁ። የዛሬ ቪዲዮ ይሄ ነበረ። ስለተከታተለችኝ አመሰግናለሁ። ባይ